ዌልካም ቱ አብሪቴክ ፓይተን ኮርስ። በዚህ ቱቶሪያል ቪዲዮ ቫሪያብል ምን እንደሆነና ቫሪያብልን እንዴት መጠቀም እንዳለብን የምናይ ይሆናል። ቫሪያብል ማለት ለአንድ ዳታ እንደ ኮንቴነር ወይም እንደ ስቶሬጅ ሆኖ ያገለግላል ማለት ነው። ስለዚህ አንድን ቫሪያብል ክሬት አድርገን ቫሊዩ አሳይን ስናደርግለት ያ ቫሪያብል የሰጠነውን ቫሊዩ ይሸከማል ማለት ነው። ይህ ምን ማለት እንደሆነ በሪል ላይፍ ኤግዛምፕል እንመልከት። በአንድ ሱፐር ማርኬት ውስጥ በምንገባበት ጊዜ የተለያዩ እቃዎች በተለያየ መደርደሪያ ላይ ይቀመጣሉ። ለምሳሌ የሚጠጡ ፈሳሾች ለብቻ ይቀመጣሉ፣ እንዲሁም የሚበሉ ነገሮች ለብቻ ይቀመጣሉ፣ የጽዳት እቃዎች ለብቻ ይቀመጣሉ፣ ሌላም ተጨማሪ ቁሳቁሶች በሌላ ቦታ ይቀመጣሉ። ይህን ማድረጋችን ለገዢውም ሆነ ለሻጩ የግብይቱን ሂደት የተደራጀና ቀልጣፋ እንዲሆን ያደርግለታል። በተመሳሳይ ሁኔታ በኮምፒውተር ላይ የምንጠቀማቸውን ዳታ በቫሪያብል ላይ ስቶር በማድረግ ኢዝሊ አክሰስ ማድረግ እንችላለን ማለት ነው። ይበልጥ ቀላል እንዲሆንልን እስኪ ሁላችንም ወደምናውቀው የማትስ አንድ ኮንሰፕት እንሂድ። ይህም ኮንሰፕት ኢኩዌሽን ነው። በማትስ ኢኩዌሽን የምንለው በፕሮግራሚንግ ቫሪያብል የሚለውን ኮንሰፕት ለማስረዳት አቻ ኮንሰፕት ሆኖ መቅረብ ይችላል። ይህ እንዴት እንደሚሆን እስኪ እንመልከት። ለምሳሌ x is equals to 2 ብል፣ y is equals to x plus 1 ብል፣ እንዲሁም z is equals to x plus 2 ብል ሁላችንም የyን ቫሊዩ ፈልጉ ብንባል በቀጥታ x ቦታ ላይ ሁለትን በመተካት y is equals to 3 ነው እንላለን ማለት ነው። እንዲሁም z ቦታ ላይ አሁንም የxን ቫሊዩ ቀጥታ በመተካት z is equals to 4 ሚለውን ቫሊዩ እናመጣለን ማለት ነው። እዚህ ጋር እንደምናየው ኤክስ ምንድናት ተብለን ስንጠየቅ ቫሪያብል እንላለን ማለት ነው። ይሄ ኮንሰፕት ራሱ ፕሮግራሚንግ ላይ ይዘነው ስንመጣ ኤክስ ኢዝ ኢኳልስ ቱ 1 በሚለው ስቴትመንት ውስጥ ኤክስ ልክ ማትስ ላይ እንደምንለው አሁንም ቫሪያብል ናት ማለት ነው። ይህ ምን ማለት እንደሆነ እስኪ ወደ ኮዲንግ ፓርት በመሄድ ደግሞ ትንሽ ለመረዳት እንሞክር። ቫሪያብል ምን እንደሆነ ለመረዳት ኮድ የምንጽፍበት አንድ የራሱ ፓይተን ፋይል ክሬት እናደርጋለን። ሁሌም እንደምናደርገው ወደ ፕሮጀክት ፎልደራችን በመሄድ ኒው ሚለው ጋር እንሄድና ፓይተን ፋይል ሚለውን እንመርጣለን። ከዛም የፋይላችንን ስም ቫሪያብል ስንለውና ዶት ፒዋይ ማለታችንን መርሳት የለብንም። ከዛም ኢንተር እንለዋለን ማለት ነው። ከዚህ በፊት በነበረው ቱቶሪያል ኮመንትን ተምረናል። ስለዚህ በዚህኛው ኮድ ውስጥ ኮመንትን እናስገባለን ማለት ነው። ሃሽ ምልክትን በማድረግ ዚስ ኮድ ኢዝ አባውት ቫሪያብልስ ብለን እንጽፋለን ማለት ነው። እሺ ቅድም ቲዎሬቲካል ፓርት ላይ ያየነውን ራሱን ኤግዛምፕል እዚህ ጋር እንጠቀማለን ማለት ነው። ስለዚህም ኤክስ ኢዝ ኢኳልስ ቱ 2 አልኩኝ ማለት ነው። ኦኬ ስለዚህ አሁን ኤክስ ቫሪያብል ናት ማለት ነው። ኤክስ የምትሸከመው ቫሊዩ ደግሞ 2 ይሆናል ማለት ነው። ስለዚህ እዚህ ጋር አንድ አዲስ ነገር ልጨምርላችሁ። ከስር በመውረድ ፕሪንት ብለን ብራኬት ከፍተን ከውስጡ ኤክስን እንጻፍ። ከዚያም ብዙ የፓይተን ፋይሎች ስላሉ ቫሪያብል ወደሚለው ጋር እንሄድና ራን እንለዋለን ማለት ነው። ራን ስንለው እዚህ ጋር እንደምትመለከቱት 2 ራን አረገልን ማለት ነው። ኦኬ ስለዚህ ምን እንደሆነ በቀላሉ ላስረዳችሁ። ኤክስ ኢዝ ኢኳልስ ቱ 2 ስንል ይህ ቫሪያብል ዲክላሬሽን ይባላል ማለት ነው። ምን ማለት ነው? ኤክስ የሚባለው ቫሪያብል ላይ 2ን ስቶር አድርግልኝ እያልኩት ነው ማለት ነው። ከዚያም ፕሪንት ብዬ ብራኬት ከፍቼ ከውስጥ ኤክስን ስጽፍ 2ን ዲስፕሌይ ያደርገልን ማለት ነው። እዚህ ጋር ማወቅ ያለብን የቫሪያብልን ቫሊዩ ፕሪንት በምናደርግ ጊዜ በብራኬት ውስጥ በፍጹም ደብል ኮት ሆነ ሲንግል ኮት አንጠቀምም። ለምን ካላችሁኝ ከዚህ በፊት በነበረው ቪዲዮ እንደተነጋገር ነው በፕሪንት ውስጥ ደብል ኮትን የምንጠቀም ከሆነ ደብል ኮት ውስጥ ያለው ራሱ ኤግዛክትሊ የጻፍነው ጽሁፍ ነው የሚወጣው ማለት ነው። ስለዚህ ራም ብለው 2 ሳይሆን የሚወጣው ኮት ውስጥ ያለው ደብል ኮት ውስጥ ያለው ራሱ ነው የሚወጣው ማለት ነው። ስለዚህ እዚሁ ጋር በመምጣት ኢንተር ልበልና ፕሪንት ኤክስ ልበል። ከዚያም ራን እንበለው። አሁን ራን ስንለው መጀመሪያ ኤክስ ዲስፕሌይ ሆነ፣ ከዛ 2 ዲስፕሌይ ሆነ ማለት ነው። ስለዚህ ፕሪንት ካልን በኋላ ደብል ኮት አድርገን የምንጽፍ ከሆነ ኤግዛክትሊ እዛ ውስጥ የጻፍነው ስትሪንግ ወይም እዛ ውስጥ የጻፍነው ሌተር ራሱ ነው ቀጥታ የሚወጣው። ፕሪንት ብለን ግን ብራኬት ውስጥ ደብል ኮት ከሌለና ከላይ ዲክሌር ያደረግነውን ቫሪያብል የምንጠራ ከሆነ የቫሪያብሉ ቫሊዩ ወይም የሚሸከመው ቫሊዩ ይወጣል ማለት ነው።
በጣም ጥሩ። ስለዚህ የላይኛውን መስመር እናጥፋውና ኮዳችንን ራን እንበለው። ራን በምንልበት ጊዜ 2 ቁጥር ዲስፕሌይ ሆነች ማለት ነው። ስለዚህ በኮዳችን ውስጥ የኤክስ ቫሊዩ ሁሌ 2 ነው ማለት ነው። እሺ እዚህ ጋር ሌላ አንድ ነገር ልጨምርላችሁ። ብራኬት ውስጥ በመምጣት ውስጥ ያለችውን ኤክስ እስኪ አፐር ኬዝ ወይም ካፒታል ሌተር ኤክስ እናርግና ኮዳችንን ራን እንበለው። ራን ስንለው እንደምትመለከቱት እዚህ ጋር ኢረር መጣብን ማለት ነው። የመጣብንንም ኢረር ራሱ በግልጽ አስቀምጦልናል ማለት ነው። ኢረሩ ላይን 3 ላይ እንደሚገኝ ከነገረን በኋላ ፕሪንት ኤክስ ወይም ፕሪንት ብላችሁ አፐር ኬዝ የተጠቀማችሁት ሎወር ኬዝ ኤክስን ለመጠቀም ነው ብሎ ጠየቀን ማለት ነው። ያ ኤግዛክትሊ ኢረራችን እሱ ነው። እዚህ ጋር ዲክሌር ያደረግነው ሎወር ኬዝ ኤክስን ሆኖ ፕሪንት ለማድረግ ግን የሞከርነው አፐር ኬዝ ወይም ካፒታል ኤክስን ነው። ካፒታል ኤክስ ምን እንደሆነ ደግሞ ከዚህ በፊት ለኢንተርፕሪተሩ የነገርነው ምንም አይነት መረጃ የለም ማለት ነው። ስለዚህ ይሄን ወደ ስሞል ኤክስ እንመልሰው። ከዚህም ምን እንረዳለን? በፓይተን ቫሪየብል ዲክላሬሽን ወይም አንድን ቫሪየብል ስንጠቀም ኬዝ ሴንሲቲቭ መሆኑን መረዳት አለብን ማለት ነው። ማለትም እዚህ ዲክላሬሽን ላይ ስንጠቀም የተጠቀምነው አፐር ኬዝ ከሆነ እዚህ ጋር የምንጠቀመው አፐር ኬዝ ይሆናል። እዚህ ጋር የተጠቀምነው ሎወር ኬዝ ከሆነ እዚህ ጋር ደግሞ የምንጠቀመው ሎወር ኬዝ ይሆናል ማለት ነው። ስለዚህ እዚሁ ጋር አንድ ኤግዛምፕል ጨምረን እንሂድ። ከስር በመውረድ ካፒታል ሌተር ኤክስ ወይም አፐር ኬዝ ሌተር ኤክስን ደግሞ ኢዝ ኢኳልስ ቱ 5 እንበለው ማለት ነው። ከዛም በመቀጠል ፕሪንት አፐር ኬዝ ኤክስ እንበለውና ኮዳችንን ራን እንበለው። ኮዳችንን ራን በምናደርግበት ጊዜ 2 እና 5 ዲስፕሌይ ሆኑልን ማለት ነው። ስለዚህ ቫሪየብል ዲክሌር ስናደርግ የምንጠቀማቸው ቫሪየብል ኬዝ ሴንሲቲቭ መሆናቸውን ሁልጊዜ ማሰብ አለብን ማለት ነው።